በጠዋት መነሳት ለተቸገራችሁ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ 7 የሚጠቅሟችሁን በጠዋት ለመነሳት የሚጠቅሟችሁን 7 ነገሮች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። አንደኛ፣ በተመሳሳይ ሰዓት ወደ መኝታ መሄድ። በተመሳሳይ ሰዓት ወደ መኝታ መሄድ ምን ያግዘናል? ሰውነታችን ተመሳሳይ ሰዓት ላይ እንቅልፋችን እንዲመጣ ይረዳናል ማለት ነው። ይህ ደግሞ የተዘበራረቀ የእንቅልፍ ሰዓት እንዳይኖረን ያደርጋል። ይህን በምናደርግ ጊዜ ማስወገድ ያለብን ነገር ከቲቪ እና ከስልክ ቢያንስ እንቅልፋችንን ልንተኛ ካለበት ከ1 ሰዓት በፊት ይህንን ነገሮች ማቆም ይኖርብናል። በዛ ፋንታ ማንበብ ወይንም የተለያዩ ኤክሰርሳይሶችን ማድረግ የበለጠ እንቅልፋችን ቶሎ እንዲወስደን ያግዘናል ማለት ነው። ሁለተኛ፣ ለጠዋት የሚያስፈልጉንን ነገሮች ሊስት ማድረግና ማዘጋጀት። በጠዋት ስንነሳ ቀናችን የተጣደፈና መጥፎ እንዳይሆን ለጠዋት የሚያስፈልጉንን ነገሮች አዘጋጅቶ ማደር ያስፈልጋል። የምንሰራቸውን ነገሮች የሚያስፈልጉንን ነገሮች አዘጋጅተን ስናድር ከእንቅልፍ በምንነሳ ጊዜ ቀናችን የተረጋጋና ሁሉን ነገር በትክክል የምናደርግበት ሊስት ያለን ሲሆን ቀናችን የተረጋጋና መልካም ቀን እንድናሳልፍ ይረዳናል። ሶስተኛ፣ አላርም መጠቀም። አላርም መጠቀም ያው ሁላችንም የምናውቀው ነገር ቢሆንም ስማርት በሆነ መንገድ ስንጠቀመው ግን በደንብ ኢፌክቲቭ ይሆናል። እንዴት ነው ስማርት በሆነ ወይ የምንጠቀመው? አላርማችንን ከመኝታችን አጠገብ አለማድረግ። ከመኝታችን አጠገብ ካደረግነው አላርም ዘግተን የመተኛት እድላችን በጣም ሰፊ ነው። ስለዚህ አላርማችንን ከመኝታችን በደንብ ራቅ ያለ ቦታ አስቀምጠን ድምፁን ከፍ ማድረግ። ይህ ምን ያግዘናል? አላርሙን ለመዝጋት ስንል እንነሳለን። ከተነሳን ደግሞ ነቃ የማለት እድላችን በደንብ ይጨምራል ማለት ነው። ስለዚህ አላርም ስንጠቀም ከመኝታችን ራቅ ያለ ቦታ ማስቀመጥ። አራተኛ፣ ኢሚዲየትሊ ውሃ መጠጣት። ከእንቅልፋችን እንደነቃን አላርማችንን እንደዘጋን ውሃ መጠጣት። ይህም ነቃ እንድንል እንቅልፋችን ተመልሶ ወደ መኝታ እንዳይወስደን ያግዘናል። አምስተኛ፣ ቀላል እንቅስቃሴ ወዲያው ማድረግ። ቀላል እንቅስቃሴዎችን ስትሬች ማድረግ፣ ወክ ማድረግ፣ ሲምፕል የሆኑ ኤክሰርሳይሶችን ስናደርግ ሰውነታችን ብሬናችን ነቃ ነቃ እያለ ይመጣል። ስለዚህ ተመልሰን ወደ እንቅልፍ የሚሄድ ቻንሳችን አሁንም እያነሰ ይመጣል ማለት ነው። ስድስተኛ፣ ጥሩ ምክንያት ማስቀመጥ። ከእንቅልፋችን ለምንድን ነው የምንነቃው? ጠዋት ለምንድን ነው የምንነቃው የሚል ጥሩ ምክንያት ማስቀመጥ። ስራ ለመሄድ ነው፣ ለመጸለይ ነው፣ ለማንበብ ነው፣ ስፖርት ለመስራት ነው። ያንን ምክንያት ማስቀመጥ። ያ ምክንያት ነቃ እንድንል ምክንያት ይሆን በደንብ ያግዘናል ማለት ነው። ይሄ ምክንያት ደግሞ እንድንነቃ ራሳችንን የምንገፋበት ጥሩ ምክንያት ያገኛል ማለት ነው። 7ኛ፣ ቢ ኮንሲስተንት። ይህ ምን ማለት ነው? መቀጠል። አንድን ነገር ዛሬ አድርጎ ነገ መተው ሳይሆን ደጋግሞ 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 ያንን ማድረግ። አንድን ነገር ይህም ብቻ ሳይሆን በህይወታችን የምናደርጋቸው ነገሮች ቀጣይነትን እንዲኖራቸው ካላደረግን ብዙ ነገሮች የመሳካት እድላቸው ጠባብ ነው። ስለዚህ ኮንሲስተንሲ ኪ ነው፣ ለሁሉም ነገር ቁልፍ ነው። ስለዚህ የጠዋት ሰው ለመሆን የምትፈልጉ ከሆነ እነዚህን ያልኳችሁን ነገሮች ቢያንስ ለ2 ሳምንት ኮንሲስተንስ መሆን ይኖርባችኋል ማለት ነው። እነዚህ ነገሮች ካደረጋችሁ ቀናችሁ ያማረ፣ በጠዋት የነቃችሁ፣ ኃይል የተሞላችሁ ሰዎች ትሆናላችሁ። ይህ ቪዲዮ ከጠቀማችሁና ከወደዳችሁ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ እንዳይረሳ። ስለተከታተላችሁኝ አመሰግናለሁ። መልካም ቀን።